ሰላም ቆንጆች ሀገሬ ሴቶች እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ብዙ ልብስ መግዛት ሳይኖርብን በየጊዜው ፋሽን እየተባሉ የሚወጡ ነገሮችን መግዛት ሳይኖርብን ነገር ግን በቀላሉ ዝንጥ የሚያደርጉንን የአለባበስ አይነቶች፣ ልብሶችና አክሰሰሪዎች ይዤላችሁ መጥቻለሁ። ይህ ስለ ሴቶች ጤና፣ ውበት፣ ጤናማ የአኗኗር ዘይቤና ስኪንኬር የምናወራበት የሔዋን ገጽ ነው። በድጋሚ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁ መቼስ ብዙ ሴቶች እንጋራዋለን ብዬ የማስበው አንድ ነገር ምንድነው? ቁም ሳጥናችን ውስጥ የአገር ልብስ ብዙ ልብስ ኖሮ ነገር ግን ጠዋት ወደ ስራ ወይ ወደ ትምህርት ቤት ወደ ተለያየ ቦታ በምንሄድበት ሰዓት ልብስ የምለብሰው አጣው ብሎ ማማረር እና ደግሞ ልብስ በመፈለግ ጊዜ መፍጀት ነው። ይህ ደግሞ የሚሆነው ብዙ ጊዜ ልብሶቻችንን ስንገዛና ስንመርጥ ተጠንቅቀን ስለማንመርጥ ነው። ታዲያ ዛሬ ስለሱ ነው የምናወራው። ጥቂት ልብስ ቁም ሳጥናችን ውስጥ ሊጠፉ የማይገቡ ስታይልሽ የሆነ ሉክ፣ አሪፍ የሆነ ሉክ ሊሰጡን የሚችሉ ቁም ሳጥናችን ውስጥ ሊጠፉ የማይገቡ ልብሶችንና የልብስ ቀለሞችን ነው የምናወራው። እንግዲህ ስለ ልብስ ከለሮች ስናወራ ቁም ሳጥናችን ውስጥ ሊጠፋ የማይገባው አይነት ከለር እነዚህ ናቹራል ከለርስ የሚባሉት ነጭ፣ ጥቁርና ይሄ ቬጅ ወይም ሰው ከለር የምንላቸው የከለር አይነቶች ናቸው። ልብሳችን ውስጥ መጥፋት የሌለባቸው ወይም ከቁም ሳጥናችን ውስጥ መጥፋት የሌለበት። ምክንያቱም እነዚህ ከለሮች በቃ ብዙ ኢፈርት ሳይፈልግ ብዙ ሳንለፋ ሳንጥር በቀላሉ የሚያዘንጡ ናቸው። ጥቁር መቼስ ዘመን የማያልፍበት ጊዜ የማያልፍበት በቃ ዝንጥ የሚያደርግ ክላስ የሆነ ሉክ የሚሰጥ አይነት ቀለም ነው። በሱሪ በሉት፣ በቲሸርት በሉት፣ በሸሚዝ፣ በቀሚስ በየትኛውም መልክ ብታደርጉት እዚህ ቪዲዮ ላይ እንደምታዩት ብዙ ኢፈርት ሳይፈልግ በተለይ ይሄ ልብስ በመፈለግ ጊዜ ማባከን የማትችሉ ጠዋት ላይ ብዙ ሩጫ በቃ ከልጆች ጋር ሊሆን ይችላል ስራ ለመሄድ ትምህርት ላይ ብዙ ሩጫ ያለባችሁ ብዙ ልብስ ለመፈለግ ለማማረት ጊዜ የሌላችሁ ሰዎች ቁም ሳጥናችሁ ውስጥ ይሄ ከለር ልብስ ሊጠፋ አይገባም። በሱሪም በቶፕም በቲሸርትም ሊጠፋ አይገባም። ምክንያቱም እነዚህን ብዙ ከለር ሳታበዙ ወይ ሌላ ነገር ሳትጨማምሩበት ጥቁር ነገር ማድረግ ክላስ የሆነ ልክ ይሰጠናል ማለት ነው። ነጭም በተመሳሳይ ነጭ በጣም ኤሌጋንት የሆነ ፋንሲ የሆነ ሉክ ነው የሚሰጠን ማለት ነው። በቀሚስ ማለት ይቻላል እሱንም በሱሪ በሸሚዝ በየትኛውም መልክ ብታረጉት ነጭ በጣም የሆነ ፋንሲ የሆነ ሉክ ክላስ የሆነ ሉክ በቀላሉ ይሰጠናል። ይሄ ቬጅ ከለር የምንለውም በተመሳሳይ መልኩ ማለት ነው። ስለዚህ ቁም ሳጥናችን ውስጥ ይሄንን ከምን ጋር አደርገዋለሁ፣ ይሄ ከለር ከዚህ ጋር አይሄድም ወይም ደግሞ ድብልቅልቅ ያለ ከለር እንዳይመጣ እነዚህ ናቹራል ከለር የተባሉትን ቁም ሳጥናችን ውስጥ ብናበዛ በቀላሉ ጊዜ ሳንፈጅ ንጥ ሊያደርጉን የሚችሉ ቀለሞች ናቸው ማለት ነው። ሌላኛው እዚህ ጋር ሳልል የማላልፈው ነገር ምንድነው? ብዙ ጊዜ አለባበሳችን ላይ ወይም ቁም ሳጥናችን ውስጥ ይሄ በጣም ብዙ ፓተርን ያላቸው ልብሶችን ባናበዛ የተለያየ ወይ አበባ ሊሆን ይችላል የተለያየ ስዕል ያለበት ወይም ደግሞ በጣም ከለርፉል ከሆኑ ይሄ ከዚህ ጋር ይሄዳል። ብዙ ሀሳብ ነው የሚፈልገው። ጫማን መርጥለታለን፣ ቦርሳ ይፈልጋል ወይም ደግሞ ከሱ ጋር ማች የሚያደርግ ወይ ሱሪ ወይ ኮት እንላለን ማለት ነው። ስለዚህ እንደዚህ አይነት ነገሮችን እየቀነስን ናቹራል ከለር ያላቸውን ነገሮች መምረጥ። ሁለተኛው ደግሞ እንደዚህ ሙሉ ከታች እስከ ላይ በምንለብስበት ጊዜ በጣም በዛ ከተባለ ከሶስት ከለሮች ባናልፍ። ሶስት ከለሮች ስል ራሱ ማለት እርስ በራስ የሚመጋገቡ አይነት እንጂ ሶስት የተለያዩ የተራራቁ ድብልቅልቅ ያሉ ከለሮች አይደለም። እና ብዙ ከለር ባናበዛ። ይኸው እዚህ ቪዲዮ ላይ እንደምታዩት ሁለት ከለር በቃ ሁለት ነገሮች ቲሸርት፣ ሱሪ ወይም ደግሞ ከላይ ቦዲና ሱሪ ተቀራራቢ ናቹራል ከለር ያላቸውን እንደዚህ አይነት ነገሮች ማድረግ በቀላሉ ነው የሚያዘንጠን። ሌላኛው ነገር አለመደራረብ ነው። ልብስ ላይ በጣም ብዙ ልብሶች አለመደራረብ ነው። ካደረግንም ደግሞ አንድ ስታይሊሽ በሆነ መልኩ ማድረግ እንችላለን። ሌላኛው ቁም ሳጥናችን ውስጥ መጥፋት የሌለበት በቀላሉ ዝንጥ የሚያደርገን የልብስ አይነት ነጭ ሸሚዝ ወይም ደግሞ ስካይ ብሉ ወይ ደግሞ ውሃ ሰማያዊ የምንለው አይነት የሸሚዝ አይነቶች ናቸው። እነዚህ አይነት ሸሚዞች ከሰውነታችን ጋር ፊት የሚያደርግ ቢሆን ወይም ደግሞ ኦቨርሳይዝ በሆነው መልኩ ብናደርገው በጣም በቀላሉ ዝንጥ ነው የሚያደርገን። በተለይ ደግሞ ከጂንስ ጋር ከተለያዩ ኢቭን የጨርቅ ሱሪዎችም ጋር አብረው ይሄዳሉ። ለቢሮ ይሆናል፣ ለስራ ቦታ ይሆናል፣ ለትምህርት ቤት ይሆናል። ብቻ የተለያዩ ቦታዎች ብታረጉት፣ ለመዝናናት ብታረጉት
በጣም ደስ የሚል የሚያምር ሉክ ነው የሚሰጠን ማለት ነው። እንግዲህ እዚህ ቪዲዮ ላይ እንደምታዩት የሆነ ክብ ሲታይም ክብድ ያለ አይነት ነገር አይደለም። እንደምታዩት ብዙ ልብስም ወይ ብዙ የተደራረበም ነገር የለው። ነገር ግን በቀላሉ ዝንጥ የሚያደርግ ያለባበስ ስታይል ነው። ታዲያ ይሄን ቪዲዮ ዛሬም የምሰራበት ምክንያት እሱ ነው። አንዳንድ ጊዜ ልብሳችን ብዙን ቅድም እንዳልኳችሁ ቁም ሳጥናችን ድምጽ ቢኖረው እስከሚጮህ ድረስ ጥቅጥቅ እናደርገዋለን በተለያዩ ልብሶች። ግን ሊኖሩን የሚገቡ አይነት ልብሶች ግን ሳይኖሩ ማለት ነው። በቀላሉ ሊያዘንጡን የሚችሉ ልብሶች ሳይኖሩ ማለት ነው። ስለዚህ ዛሬ ላስታውሳችሁ የምፈልገው እንደዚህ አይነት ልብሶች ይሄ ነጭ ቲሸርት እና ስካይ ብሉ የሚባለው ወይም ደግሞ ውሃ ሰማያዊ የምንለው አይነት ሸሚዝ ቁምሳጥናችን ውስጥ ብንኖር በጣም በቀላሉ የሚያዘንጥ ልብስ ነው። በተለይ ደግሞ ከጂንስ ጋር። እንግዲህ ሌላኛው ከቁምሳጥናችን ውስጥ ሊጠፋ የማይገባው የልብስ አይነት ቲሸርት ነው። እንግዲህ ብዙዎቻችን ቲሸርትን የምናደርገው ወይ ጂም ላይ ወይ ስፖርት ስንሰራ እና ደግሞ እቤት ውስጥ ብዙ ጊዜ ቲሸርት እንጠቀማለን። ነገር ግን ቲሸርት ከቤት ለቤት ባለፈ እንዳለባበሳችን ማለት በአሪፍ ሁኔታ ከተጠቀምነው ውጪም ላይ ስራም ትምህርት ቤትም በሚያምር መንገድ ልናደርገው የምንችለው የልብስ አይነት ነው። በተለይ ቅድም በነገርኳችሁ አይነት ቀለሞች ጥቁር፣ ነጭና ቬጅ ወይም ደግሞ ሰው ከለር በምንለው ብናደርገው በጣም ነው የሚያምረው። እዚህ ቪዲዮ ላይ እንደምታዩት እንግዲህ ቲሸርትን ከጂንስ ጋር ሊሆን ይችላል። በተለይ ሃይ ዌስት የሆኑ ጂንሶች ጋር ወይም ደግሞ ከጨርቅ ሱሪዎች ጋር ብዙ ከለር የሌለው አይነት ቲሸርት ማለት ነው። እዚህ ጋር ስናገር ብዙ ፓተርን ብዙ ስዕል ያላቸው ቲሸርቶች አሉ። እንደሱ አይነቶቹን ቲሸርት ሳይሆን ብዙ ልብስ ብዙ አላባሽ ሳንፈልግ በቀላሉ ሊያዘንጠን የሚችለው ልሙጥ የሆኑ ናቹራል ከለር ያላቸው ቲሸርቶችን ማለት ነው እዚህ ጋር። ስለዚህ እዚህ ቪዲዮ ላይ እንደምታዩት ከጂንስ ጋር ከጨርቅ ሱሪ ጋር ኢቭን ከቀሚስ ጋር ብናደርጋቸው በተለይ እንዳለባበሳችን በጣም የሚያምር ሉክ ነው የሚሰጠን ማለት ነው። እዚህ ላይ ደግሞ ትንሽ ፎርማል ለመሆን ወይም ደግሞ ስራ አካባቢ ከሆነ የምንሄደው ትንሽ ፎርማል የሆነ ቦታ ከሆነ ደግሞ የምንሄደው እዚህ ላይ ኮት ጣል ብናደርግበት ለየትኛውም አይነት ቦታ ፊት የሚያደርግ ቅልል ያለ ደስ የሚል ሉክ የሚሰጥ ያለባበስ አይነት ነው። ኢቭን ጫማችን በሂል ጫማ ልናረገው እንችላለን፣ በስኒከር በሸራ ልናረገው እንችላለን፣ በየትኛውም አይነት ክፍት ጫማ ልናረገው እንችላለን። ግን በየትኛውም አይነት አለባበስ ፊት የሚያደርግ አንደኛው ልብስ ቲሸርት ነው። ስለዚህ ቁምሳጥንሽ ውስጥ ቲሸርት ፈጽሞ ሊጠፋ አይገባም ማለት ነው። ብዙ ኮተት ሳይበዛ እዚህ ቪዲዮ ላይ እንደምታዩት ብዙ አይነት ነገር ሳይበዛ በጣም ትንሽ ነገር በማድረግ ብቻ ዝንጥ ያለ ሉክ ሊኖረን ይችላል ማለት ነው። እንግዲህ ስለ አለባበስ ስናወራ መረሳት የሌለበት ነገር ከአለባበሳችን ውስጥ ደግሞ ስታይልሽ ከሚያደርጉን አለባበስ ወይም አውትፊት ጋር የሚሄዱ ፀጉር ስታይል ሊኖረን ይገባል ማለት ነው። ታዲያ ፀጉር ስታይል ስንል ነሰሰሪ ሁሌ ፀጉራችን መሰራት አለበት ወይም ደግሞ ዊግ እንደዚህ ነገሮች ማድረግ አለብን ማለት አይደለም። ከፊታችን ቅርጽ ጋር የሚሄድ የተለያዩ አይነት ስታይሎችን መጠቀም እንችላለን። ወይም ደግሞ ሌላው ቢቀር ሙልጭ አድርገን ማስያዝ፣ ይሄ ፊቱ ላይ ስብርብር ብሎ ጭብርር ብሎ ምንም አይነት ልብስ ብንለብስ ውበቱን እንዳለ ነው የሚያጠፋው ማለት ነው። ስለዚህ ፀጉራችን ሁል ጊዜ ንጹህ መሆን አለበት እና ፀጉራችን ቢያንስ መሰራት እንኳን ባንችል ሙልጭ አድርገን ብናስይዘው ወይም ደግሞ ከኛ ፊት ጋር የሚሄድ የተለያየ አይነት ስታይል ብናደርገው አለባበሳችን ላይ ፕላስ እና ላለው ነገር ጋር በቃ ማች የሚያደርግ አይነት የፀጉር ስታይል ሊኖረን ይገባል እና ፀጉራችንም በዚህ መሃል ኔግሌክት መደረግ የለበትም። ፀጉራችን አያያዘው ስታይሉ ላይ ጥንቃቄ ማድረግ ይኖርብናል። እሺ ሌላኛው ሊኖረን የሚገባ አይነት ካለባበሳችን ላይ ሊኖረን የሚገባ አይነት መረሳት የሌለበት ያው ጫማ ነው። እንግዲህ እንደምታውቁት ምንም አይነት ልብስ ቢለበስ ጫማችን ወይ የቆሸሸ ወይ በጣም ያረጀ ወይም እንደዛ አይነት ነገር ከሆነ ሙሉ አለባበሳችንን ነው የሚያጠፋው። ስለዚህ ጫማችንም ላይ ጥንቃቄ ማድረግ ይኖርብናል፣ ጫማም ስንመርጥ ማለት ነው። ጫማ እንግዲህ የተለያዩ አለባበሶቻችንን በሂል ልናረግ እንችላለን ወይ ፍላት ልናረግ፣ የተለያዩ አይነት ስታይሎች አሉ። ነገር ግን በየትኛውም አይነት ስታይል ቢኖር ቅድም ልብሳችን ላይ ተጠቀምናቸው አይነት ከለሩ ጫማዎች ሊኖሩን ይገባል ማለት ነው። እነሱም በነጭ በጥቁርና
በሰው ከለር በሂልም በሉት በፍላትም በክፍትም ብትሉት በእነዚህ አይነት ከለሮች ጫማ ግድ ያስፈልጉናል ማለት ነው። ታዲያ ይህን ስል ጫማ ብዙ አይነት አማራጮች አሉ። ብዙም አይነት ጫማ ሊኖረን ይችላል። እንግዲህ ይህን እያወራን ወይም ይህን ቪዲዮ የሰራሁበት ዓላማ ግን በትንሽ ነገር ዝንጥ የምንልባቸውን ነገሮች ነው እና ብዙ ጫማ ኖሮን የቱን ይህን ያላደርግ ይህን ላደርግ እያለን ከምንመርጥ ወይም ደግሞ እንደዚህ አይነት ጊዜ ማባከን የማይፈልግ ሰው ወይም እንደዚህ አይነት ጊዜ የሌለው ሰው በቀላሉ ፒክ አድርጎ ነገር ግን ዝንጥ የሚልባቸው ነገሮች ውስጥ አንደኛው እንደዚህ አይነት ጫማዎች ነው ማለት ነው። ስለዚህ ምን አይነት ጫማዎች ሊኖሩን ይገባል? አንደኛው በፍላት ብዙ ኮተት ያልገባበት ጥቁር ሊሆን ይችላል፣ ነጭ ወይም ደግሞ በኑር ከለር እንደዚህ አይነት ፍላት ጫማዎች ሽፍን ሆነው ፍላት ጫማዎች ቢኖሩን ከቀሚስ ጋር ብትሉ ከሱሪ ጋር በየትኛውም ኢቭን ከቁምጣ ጋር እንኳን ብናረገው በጣም የሚያምር አለባበሳችን ላይ በጣም የሚያምር ውበት ነው የሚጨምሩልን ማለት ነው። ሌላኛው ደግሞ ሂሎች ማለት ነው። ሂሎችም ስናደርግ ብዙ ኮተት ያልበዛባቸው። እንግዲህ ብዙ ኮተት ያልበዛባቸው የምለው ምን መሰላችሁ? በተለይ ባለንበት ጊዜ እንደዚህ ነገሮች በጣም በተወደዱበት ሰዓት በጣም 10 ጊዜ እየሄድን ሾፕ ላናደርግ እንችላለን። ባለን ነገር ግን ዝንጥ የምንልበት ነገር ነው የሚያስፈልገን። ስለዚህ በተደጋጋሚ እንኳን ብናደርግ የማይሰለችሁ አሁን ለምሳሌ ብዙ ኮተት ከበዛባቸው ወይ የተለያዩ ጌጥ ከበዛባቸው ደጋግማችሁ ለማድረግ እንኳን ብዙ ኮምፈርት አይሰጥም፣ ደስ አይልም። ነገር ግን ልሙጥ የሆኑ ብዙ ኮተት ያልበዛባቸው ነገሮች ግን ደጋግማችሁ ብታደርጉት እንኳን በቃ ብዙ የሚያስፎግሩ አይደሉም እና ደግሞ የሚያምሩ ሆነው ነው የሚቀጥሉት እና ከብዙ አለባበስ ጋር አብረው ይሄዳሉ። እሺ እንግዲህ ሌላኛው ከቁም ሳጥናችን ውስጥ መጥፋት የሌለባቸው ነገሮች አክሰሰሪዎች ናቸው። አክሰሰሪዎች ስንል ለመነጽር፣ ቀበቶ፣ የጆሮ ጌጥ፣ የአንገት፣ የእጅ ጌጦች የመሳሰሉትን ነው። እንግዲህ አክሰሰሪዎች ስንል ነሰሰርሊ እነዚህ ነገሮች ሁሉ ጊዜ አለባበሳችን ላይ መግባት አለበት ማለት አይደለም። ነገር ግን ከነዚህ ነገሮች ውስጥ አንዱን ሁለቱን ብናደርግ አለባበሳችን ላይ በጣም ይጨምሩልናል፣ ውበትን በጣም ይጨምሩልናል። አንዳንዶቹ ብዙም ኢፌክት የሌላቸው ይመስላሉ፣ ነገር ግን አለባበሳችን ላይ ማጂክ ነው የሚሰሩት ማለት ነው። አሁን ለምሳሌ እዚህ ቪዲዮ ላይ እንደምታዩት ቀበቶ ሲኖረውና ሳይኖረው በጣም ልዩነት አለው ማለት ነው። ቅድም የነገርናቸው በጣም ቀለል ያሉ አለባበሶችን ያወራናቸውን አለባበሶች ካደረግን በኋላ ቀበቶ ጣል ስናደርግበት ወይም ደግሞ መነጽር ጣል ስናደርግበት ብዙ ነገር ሳይፈልግ አለባበሳችንን በጣም ክላስ ያደርገዋል። በጣም የሚያምር ሉክ ነው የሚሰጠን እና እነዚህ አይነት ነገሮችን ውስጥ እንደ አለባበሳችን ወይ መነጽር ማድረግ ወይ የሚያማምሩ ጆሮ ጌጦች በጣም ያልተጋነኑ ካለባበሳችን ጋር የሚሄዱ ወይ የአንገት ጌጦች፣ ሰዓት ሊሆን ይችላል ወይም ደግሞ ቀበቶ፣ እንደዚህ አይነት ነገሮችን ስናደርግ የሚያምር ሉክ ነው የሚሰጡን እና እንደዚህ አይነት ነገሮች ከሌሉን ቢኖሩን ካሉን ደግሞ በአግባቡ ብንጠቀማቸው በጣም አለባበሳችን ላይ የሚያምር ነገር ነው የሚፈጥሩልን። እንግዲህ ለዛሬ የመጨረሻ ብዬ ያስኩት ቦርሳ ነው። ቦርሳ እንግዲህ ያው የተለያየ አይነት አለ። በከለርም በአይነትም ፓተርንም ብዙ አይነት የተለያዩ ቦርሳዎች አሉ። ነገር ግን በቀላሉ ዝንጥ የሚያደርጉ የቦርሳ አይነቶች ደግሞ አሉ። በተለይ ደግሞ ቅድም እንደተነጋገርነው በቀላሉ ብዙ ጊዜም ሳንፈጅ ልብስ ምንም አይነት ነገር ሳንፈጅ በቀላሉ ዝንጥ ማለት የምንፈልግ ከሆነ ቦርሳ 10 ጊዜ መቀያየር የማንፈልግ ወይም 10 አይነት ቦርሳ መግዛት የማንፈልግ ከሆነ ቦርሳችንን ስንመርጥ መጠንቀቅ አለብን ማለት ነው። አንዳንድ ጊዜ ዝንጥ ብለን ከታች እስከ ላይ አምሮብን ግን ካለባበሳችን ጋር ፍጹም የማይሄድ ቦርሳ እናደርግና ሙሉ አለባበሳችንን ያጠፋዋል ወይ ያበላሸዋል። ነገር ግን ይህ እንዳይሆን ከየትኛውም አይነት አለባበስ ጋር የሚሄዱ ከየትኛውም አይነት ከለር ጋር የሚሄዱ ቅድም ለልብስ እንደተነጋገርነው ለጫማ እንደተነጋገርነው ከየትኛውም አይነት አለባበስ ጋር የሚሄዱ ከለር ያላቸው ቦርሳዎች ቡኒ፣ ጥቁር ወይም ነጭ፣ በተለይ ደግሞ ቡኒና ጥቁር ብዙ ፓተርን ያልበዛባቸው ብዙ ኮተት የሌላባቸው ቦርሳዎችን ብናደርግ በቀላሉ ዝንጥ ብለን በቀላሉ ፒክ አድርገን ብዙ ሳንለፋ ይሄ ከየቱ ጋር ይሄዳል ይሄ ከዚህ ጋር ይሄዳል አይሄድም ብለን ሳንጨነቅ በቀላሉ ፒክ አድርገነው ግን ደግሞ ዝንጥ ብለን ሊያስውለን የሚችል የቦርሳ አይነት ነው ማለት ነው።
ስለዚህ ቦርሳዎቻችን ብዙ አይነት አማራጭ ቢኖሩም የተለያዩ ከለር የተለያየ አይነት ቢኖርም እሱን ለተለያየ ኦኬዥን ብናደርገው ነገር ግን ካዥዋል ለሆነ አውትፊት ለቢሮ ቢሆን ለትምህርት ቤት ምናምን ስንሄድ እንደዚህ አይነት ቀለል ያሉ ቦርሳዎች ግን ከየትኛውም ነገር ጋር ፊት ስለሚያደርጉ እንደዚህ አይነት ቦርሳዎችን ምርጫችን ብናደርግ እንዲህ አይነት ቦርሳችን ከቁም ሳጥናችን ባይጠፉ ይመረጣል።